አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሰሙ ዩቲዩብ ተከታታዮች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ይሄን ፊት መች ነበር ያያችሁት? አናፈቅኳችሁም? ኧረ ተው ግን ጠይቁኝ፣ ተው ጠይቁኝ። እና ለማንኛውም ጠይቃችሁኛል፣ አልዋሽም። አመሰግናለሁ የጠፋች ብላችሁ ለጠየቃችሁኝ አለውኝ። እና ትንሽ ቢዚ ሆኜ ነበረ። ከአረፋ በፊት ነበር አይደለ የፖስትኩት ቪዲዮ እና አረፋ ሄጄ መጣውኝ አገር ቤት። የአገር ቤት ነገር ያልፖስትኩላችሁ ታውቃላችሁ። ያው ገጠር ከሄድኩኝ ፖስታለሁ ምናምን ምን እበቱ ምኑም አይቀረኝም። ግን የአረፋ ጊዜ ትንሽ በጣም አስቸኳይ ነገር ነበረብኝ። በ6 ቀን ምናምን ነው የተመለስኩት እና እዚህ ስራ ነበረብኝ። ለዛ ተመለስኩኝ እላችኋለሁ። ለዛ ነው ያልፖስትኩት ምንም ነገር። ቲክቶክ ላይ ግን ፖስቻለሁ እና ለማንኛውም ዛሬ ይህን ቪዲዮ በቻላችሁ ታቅም ማለት ነው በደንብ ላይክ አድርጉልኝ፣ ምክንያቱም ለብዙ ሰው ተደራሽነት እንዲኖረው። ከዛም ደግሞ ምንድነው ሰሙ እንደዚህ ቢዚ የሚያደርግሽ ለምንድነው ቪዲዮ ማትፖስቹ ምናምን ነገር ብላችሁ ጠይቃችሁኝ አታውቁም። ግን እኔ ልመልስላችሁ ባትጠይቁኝ አይመስላችሁ? እና ምን መሰላችሁ፣ ምናልባት ያው አረፋም ቶሎ መጥቻለሁ ብያችኋለሁ። ትንሽ እዚህ የምቀበለው ሰው ስለነበረ ማለት ነው። እና ይሄ ስራ ምናልባት እኔ የምሰራው ስራ ላይ እናንተም ከጠቀማችሁ ብዬ ዛሬ ቪዲዮ ልሰራላችሁ ፈለግኩኝ። የሚያውቁኝ ሰዎች ለጓደኞቼ ማለት የጓደኞቼ ጓደኛ ምናምን ነገር ነው እየሰራውኝ ያለሁት። እና ምናልባት ረመዳን ላይም ትንሽ 1-2 ቪዲዮ ሰርቼላችሁ ነበረ። ከዛ በኋላ ግን አልሰራውም። እሱ ምን መሰላችሁ፣ ስልክ ቁጥር አስቀምጥላችኋለሁ ምናልባት የምትፈልጉ ሰዎች ካላችሁ ማለት ነው። ስራዬ ምን መሰላችሁ፣ ማለት ሙሉ ስራዬ አይደለም፣ ጎን ለጎን የምሰራው ስራ ነው። እናንተ እዛ ያለ ሰው እዚህ የሚፈልገው ነገር ካለ እልካለሁ። ምግብ ሊሆን ይችላል፣ አልባሳት ሊሆን ይችላል፣ ማንኛውም ነገር እዚህ ኢትዮጵያ ውስጥ ያለ ነገር። ቡላ ራሱ ቆጮ ራሱ አይቀረኝም እና አይቤ ቅቤ ራሱ አይቀረኝም። እና ብዙ ጊዜ ለምን እንደሆነ አላውቅም፣ ለምን እንደማልፖስት ምናምን ነገር አላውቅም እንጂ እንደዛ ነገር እልካለሁ አዘጋጆቼ ማለት ነው። እና እናንተ ለምሳሌ ኩዌት እና ዱባይ የማውቀው ሰው አለ፣ ችግር የለውም። ግን ሌላ ቦታ ሳውዲ ምናምን ያላችሁ ግን ተመላላሽ የሚሰራ ሰው አላውቅም። ግን ሌላ ቦታ እናንተ የምታውቁት ተመላላሽ የሚሰራ ሰው ካለ፣ ምክንያቱም እርግጠኛ ሆኜ የምነግራችሁ አንደኛ የምፈልጉትን ነገር የሆነ ፍሬሽ የሆነ ነገር ነው የምታገኙት። ሁለተኛ ደግሞ ገንዘቡን ቢሆን በጣም ይቀንስላችኋል ብዬ አስባለሁ፣ እዚህ ማለት ነው እኔ ጋር ያለው ነገር። እና በታማኝነት የምትፈልጉትን ነገር እልክላችኋለሁ ወደዛ ማለት ነው። ሌላ ደግሞ እዚህ ደግሞ ቤተሰብ ሰርፕራይዝ እንዳደርግላችሁ ከፈለጋችሁ፣ ለምሳሌ ረመዳን ላይ አይታችኋል፣ አስቤዛ ሰርፕራይዝ አድርጌያለሁ። ቪዲዮ ግን አልፖስትኩም፣ ምክንያቱም የገዛሁትን እቃ ነው ያሳየኋችሁ የነበረው እንጂ ቤተሰብ ጋር እቃውን ሳስረክብ ምናምን አላሳየዋችሁም። ለራሳቸው ግን ልኬላቸዋለሁ። ለምን አልፈለጉም ቤተሰባቸው ቪዲዮ ላይ እንዲወጣ። እናንተም ቪዲዮ ላይ እንዲወጡ ቤተሰቦቻችሁ ከፈለጋችሁ ቪዲዮ ሰራለሁ ሚዲያ ላይ እንዲወጣ። የማትፈልጉ ከሆነ ደግሞ ችግር የለውም፣ ፕራይቬት ይሆንላችኋል ማለት ነው። እና ይሄንን ነው የምሰራው እላችኋለሁ። ሌላው ደግሞ ምናልባት ሌላ የምፈልጉት ነገር ካለ፣ ለምሳሌ የቤት እቃዎች ሊሆን ይችላል፣ በትዕዛዝ ጠንቀቅ አድርጌ ተከራክሬ የምሬ ነው የምነግራችሁ፣ አላቅም እና እጠቅማችኋለሁ ብዬ አስባለሁ። ለዛም ነው ይህን ቪዲዮ የምሰራው፣ ለእኔ ብቻ ሳይሆን እናንተንም እጠቅማችኋለሁ ብዬ ስለማስብ ማለት ነው። እና የቤት እቃዎችንም እንዲሰራላችሁ ከፈለጋችሁ ማቀው ቦታ ሄጄ ኳሊቲ የሆነ ነገር መርጬ በተመጣጣኝ ዋጋ ብራችሁ ሳትበሉ በታማኝነት እሰራላችኋለሁ። ይሄንንም ችግር የለውም። እና ይሄንን ይመስላል። የምትፈልጉ ካላችሁ
ሽፎኖችን ሊሆን ይችላል የአበሻ ቀሚሶችን ሊሆን ይችላል። ብቻ ምንም ነገር እዚህ ኢትዮጵያ ያለ ነገር እናንተ እንዲመጣላችሁ ከፈለጋችሁ ጀበና ሳይቀር እልክላችኋለሁ እላችኋለሁ። ችግር የለውም። እና ለማንኛውም ይህንን ቪዲዮ በተቻላችሁ አቅም ላይክ አድርጉት። በዛ ላይ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ እጠቅማችኋለሁ ብዬ አስባለሁ ከአላህ ጋር። እናንተም በሰብስክራይብ እና በላይክ አግዙኝ። በቃ ይሄ ነውና ሌላ ከእናንተ የምፈልገው ነገር የለም። በተቻለኝ አቅም እናንተን የምትፈልጉትን ነገር ለማድረግ እንግዲህ ቃል ገባላችኋለሁ ማለት ነው። በምችለው አቅም ለምሰላችሁ እኔ ኩዌት እያለሁኝ ወላሂ ነው የምላችሁ ብር ይዤ በብሬ ብዙ ነገር ማድረግ እፈልጋለሁ፣ ግን ማን ሊያደርግልኝ እንደሚችል አላገኝም ነበረ። እና ደግሞ በቃ ብዙ የሚያምራችሁ ነገር አለ እዚህ ኢትዮጵያ ውስጥ። በእርግጥ አለ እዛም ያላችሁበት ቦታ ሊኖር ይችላል፣ ግን እንደነገርኳችሁ ያው የሆነ ነገር ማግኘት የምትፈልጉ ከሆነ ይሄን ለማለት ነው። እና እወዳችኋለሁ። ሌላው የረሳሁት ነገር ምን መሰላችሁ? ለምሳሌ ከአረብ ሀገር ስትመጡ እዚህ ከአረብ ሀገር ስትመጡ ሌላው የረሳሁት ነገር ምን መሰላችሁ? ከአረብ ሀገር ስትመጡ ለምሳሌ ክፍለ ሀገር ከሆናችሁ እዚህ የሚቀበላችሁ ሰው ከሌለ ይሄ እንደ እንትን ነው የምነግራችሁ፣ እንደ ትብብር ነው የምላችሁ። እና እኔ ልቀበላችሁ እችላለሁ። እኔ ቤት አርፋችሁ ከዛ በኋላ የምትፈልጉት ቦታ ወይ ደግሞ ከዛውም ከቦሌ ተቀብለሽን ሸኝን የምትሉኝ ከሆነ ተቀብዬ 1-2 ቀን ወይ 3 ቀን ሲቀረው ነግራችሁኝ ማለት ነው ተቀብዬ ወደ ሀገራችሁ እሸኛችኋለሁ። ይሄንም አንድ ለሌላም ሰው ስለማደርገው ለእናንተም የሚጠቅማችሁ ከሆነ ይሄንንም ነገር ላድርግላችሁ እችላለሁ። እወዳችኋለሁ። ስለምትሰጡኝ ማንኛውም አስተያየትና ሰብስክራይብ እጅግ በጣም አድርጌ አመሰግናለሁ። ቪዲዮን ላይክ ማድረጋችሁ እንዳትረሱ። ደጋገምኩባችሁ አይደለም። ሰላም አለይኩም።